በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስትና ሃይማኖት ለዚህ የበቃበት ታላቁ ምስጢር ክርስቲያኖች ባላውያን ነገሥታትና ባራማውያን በደረሰባቸው ግፍና መከራ ተስፋ ሳይቆርጡ ወንጌልን በማስተማራቸው ነው። በ60ዎቹ ዓመተ ምህረት በክርስቲያኖች ላይ በደረሰው መራር ግፍና መከራ ብዙ ክርስቲያኖች ተገለዋል። በኢትዮጵያም በክርስቲያኖች ላይ በግራኝ አመድና እንዲሁም በዮዲት ጉዲት ከፍተኛ የቅርስ መውደምና የሰው ሕይወት መስዋዕትነት ተጠይቆበታል። ክርስትና ግን በክርስቶስ ደም ተመስርታለችና ሁሉን አልፋ ለዚህ በቅታ አለን ትላለች። አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን ጉልበታም ስለታገለ አይጥልም። ጎልያድ ወድቋል በዳዊት ጠጠር። የእኛ አምላክ ስሙ ከፍ ይበል ይክበር፣ እግዚአብሔር ስሙ ከፍ ይበል ይክበር። ሰይፉን ባንመስ በእጃችን ጦር ጎመድን ባንይዝ ይዋጋል ዝም አይልም እግዚአብሔር። ልጆቹን ፈጥሮ አይሰጥም ለፍጡር፣ ልጆቹን ፈጥሮ አይሰጥም ለፍጡር። አልሞትንም ዛሬም በሕይወት አለን። ያልሰማ ሁሉ ይስማ ይግረመው፣ ያመለክነው እግዚአብሔር እንዲህ ነው። ያመለክነው እግዚአብሔር እንዲህ ነው። Alleluia,
ቢደክሞ ብዙ ዘመን ቢለፉ ካሸናፊዎች ሁሉ በልጠን አልሞትንም ዛሬም አለን በስተን አልሞትንም ዛሬም አለን በስተን